በኋላ ጋይስ አዲስ ዘፈን ሊለቀቅ ነው። ጆሲ ማለት ነው ከኔ ጋር እስር ቤት አብሮ የነበረ ነው። ለሳምንት አብረን የቆየ ነው። አዲስ ዘፈን ሊለቅ ነው አርብ 3 ሰዓት ላይ ማለት ነው። እኔም አሁን ልገባበት ነው ወደዛ ዘፈን። የራሳችን ግጥም አወጣን ምናምን። የሱ ብቻ ግን አሁን ላሰማችሁ ፈልጋለሁ በዚህ ስፒከር አድርጌ ማለት ነው። ጋይስ ተመልሻለሁ። እንደምን አላችሁ? አዶናይ ነኝ። ፊቴ ካልረሳችሁት በ7 ቀን ውስጥ አትረሱትም መቼስ። አሁን ደግሞ 2 እንግዶችን አስተዋውቃቸዋለሁ። አቶ ናሆም ፎንቲ ጆሲ ማን አጥራችሁ ሰከያንተ ምን ያህል ረጅሞች ናቸው እናታችሁ። እኔ ባይዘው ረጅም ነኝ እንድታውቁት። ሁለቱም ግን ከረጅም በላይ ናቸው ሲሪየስሊ። ኤኒዌይስ መተናል ተፈተናል። እኔ ደግሞ ተቀብያችኋለሁ። ይናባስ ሌትስ ጎ ብሎግ ጠብቁ። የሚገርም ቪዲዮዎች ወዳችኋለሁ ጋይስ። ዛሬ እንግዲህ ማለት ነው የሚገርም ኢቨንት ተዘጋጅቷል። ምሳ ነው የተዘጋጀው። ሌት ሆኛለሁ ግን የሆኑ ስራዎች ነበሩ። ጆሲና ናሆም ፎንቲ ነበሩ አብረው ማለት ነው። እየዞርን ነው ያልነው። ይቅርታ ጠይቀን ወደ ኢቨንቱ እንገባለን ማለት ነው። ያቀባበል ነገር እያደረጉልን ነው። ያቀባበል ዝግጅት ነው የሚባለው። እንኳን ተፈታችሁ ዌልካም እንደዚህ አይነት ነገር ነው። እና ያለን ምን አይነት ምግቦች እንዳሉ እርቦኛል። ከጧት ጀምሮ ምግብ አለ ነው። እኔም አልበላሁም እርቦኛል አይደል? አበላለሁ ብለን ያመጣል እንዴ? በደንብ እንበላለን። ጽድት ያለ ምግብ ተዘጋጅ። አንተ ምር በኋላ አንተ ተረስ ችግር የለም። አዎ ታዲያስ እናሳ ከሚለፋ ዳንዶ ተጋኒና ይናባት አለና ሰርፕራይዝ كمين هتعمل حاجه كده سلام بلو جوسي بلا اوكي يعني سلام ناشف سلكني لك بالله من يا نور نقبل شيء واي واي كمي جادة دينا أنا تكلمت عندي قلت له عارف سوري በጣም ስላልነበርና ሃይ እንዴት ነሽ? ደህና ነሽ? ሃይ ፍራይዴ መኖር ነው። ፍራይዴ መኖር ነው። ያው ማለት እንደዚህ አልመሰለህም? ማርያምን
እንግዲህ አቶ ጆሲ ተጠጥቷል ነው የምትመለከቱት። ለምን ዊስኪ ለምን ጎልድ ሌቨል ይዤ አልመጣም? ናውሉስ እኔ ያው ብሪጅ እንያዝ ጋይስ። ድባቡ ያምራል። ቤተሰብ ተሰብስቧል። ጓደኞች መጥተዋል እንዳለ ማለት ነው። እዚህ በላይ ምን አለ? የቱ ጋር ቁጭ ነው? እዛ ጋር ነው። እንግዶች ትላልቅ እንግዶች መጥተዋል። እንግዲህ ብሩክዬ የኔ አባት አምሮብሻል። አንቺ ፕሮፌሰር አይ ላቭ ዩ ነው ደስ ብሎናል። የኔ አባት እንያዝበት ነው አብርዬ። ታዲያስ እንታዲራ ተመለከ ቫኬሽን ይመስላል። ማይ ሰላም ነው? ደህና ነሽ? ቴንክ ዩ ና ወንድም አለ እንደምን አለ? ደህና ነህ ወይ? አለን አለ። እኔ አባት እንዴት ነህ? ሰላም ነው? ቴንክ ዩ ስለመጣ ቴንክ ዩ ሶ ማች ቴንክ ዩ። ቤቴ ለዚህ ሁሉ ሰው ይበቃል ግን በጣም ደስ ይላል። ስብስብ ፍቅር ማለት ነው። የሀገሬ ልጆች የቲክቶክ አካውንት ፎሎ እያደረጋችሁ እሺ ፕሊዝ 1 ሚሊዮን እናድርሰው። እስኪ ታሪክ እንስራ። ዛሬ ማድረስ እንችላለን 1 ሚሊዮን። እስኪ እንቅመሰው። እስኪ ከአንድ ሰዓት ስር እንስጠው። እስኪ ክትፎ ነበር የናፈቀኝ። አቶ ኃይል መጥቷል። እንግዲህ ቁጭ በይ ወይ እና እንዴት ነሽ ልኝ? ሰላም ነው? ያ ብሩኬ ያዙ እንጂ ምግብ ያዙ። በኋላ ጋይስ አዲስ ዘፈን ሊለቀቅ ነው። ጆሲ ማለት ነው ከኔ ጋር እስር ቤት አብሮ የነበረ ነው። ለሳምንት አብረን የቆየ ነው። አዲስ ዘፈን ሊለቅ ነው አርብ 3 ሰዓት ላይ ማለት ነው። እኔም አሁን ልገባበት ነው ወደዛ ዘፈን። የራሳችን ግጥም አወጣን ምናምን። የሱ ብቻ ግን አሁን ላሰማችሁ ፈልጋለሁ በዚህ ስፒከር አድርጌ ማለት ነው። አሪፍ ጆሲ ብሉቱዝ ላድርጋት። እስኪ እንደዚህ በይ። እስኪ ነይ በሏት ነይ በሏት። እስኪ በይ ነይ በሏት ነይ በሏት። ኧረ ነይ በሏት ናፍቃኛለች። እስኪ ኧረ ነይ በሏት ናፍቃኛለች። ኦኬ እንደዚህ ነው የምንለው ሶስታችን፣ አንተም እኔም ነይ በሏት ነይ በሏት። ኧረ ነይ በሏት ናፍቃኛለች። ሙሉ እንትኗን ማለት ነው። ነይ በሏት ኧረ ነይ በሏት ናፍቃኛለች። እስኪ ነይ በሏት ኧረ ነይ በሏት ናፍቃኛለች። ነይ በሏት ነይ በሏት ኧረ ነይ በሏት ናፍቃኛለች። ከዛ እንደዚህ በስኪ ናፍቃኛለች ኧረ ነይ በሉልኝ። እስኪ በይ እስኪ ናፍቃኛለች ኧረ ነይ በሉልኝ። ስማ ትግባበት እንዴ ምንድን ነው ኳየር ትግባበት ባክግራውንድ ታባት ይኸውልሽ እንዴት መሰለሽ ያለቀ ሙዚቃ አለ። እግዚአብሔርን እና እሱ እስር ቤት አገናኘን። ግማሽ እሱ ሊዘፍነው ነው። ሰው ኳየር ላይ ማስገባት እንችላለን። አርብ ነው የሚለቀቀው 3 ሰዓት እንግዲህ ጠብቁ። እንገባለን። ታዲያስ የፈጠነ ነው የሚሆነው። ይሄ ላይክ ስፒድ አፕ የሆነ ስራ ነው።